ትናገራለሽ አትናገሪም? ትናገራለሽ አትናገሪም? ትናገራለሽ አትናገሪም? ችግር ተፈጥሯልና ሄሉ ቤት የለችም እና ይሄው በር ሰብሬ ነው የገባሁት። በጣም ይሄው በሩ የማይዘጋም። ምን እንደማደርግ አላውቅም። ሁሉም ነገር ግራ እያጋባኝ ነው። ቤቱም እንደምታዩት ምስቅልቅል ብሏል። የሆነ ችግር ተፈጥሯል እና አሁን በቶሎ አማንን ጠርቼ ማለት ያለውን ነገር ለእናንተም አንዳንድ ነገር ሰሞኑን ባያችሁት ነገር ምንም የሆኑ ነገሮች እየተዋጡልኝ ስላልሆነ ያሉትን ነገር ለማስተካከል ነው። እኔም ምን እንደማደርግ በጣም ጨንቆኛል ከምላችሁ በላይ። ማለት የተፈጠረው ምን መሰላችሁ? ይህንን 2 ቀን ከሄለን ጋር አላወራንም። መች ነበር ለመጨረሻ ጊዜ የተገናኘ ነው? አይ ቲንክ ቅዳሜ ዕለት፣ እሁድ፣ ሰኞ፣ ማክሰኞ ነው ዛሬ። ለ2 ቀን ያክል ስልክ ስሞክርላት ማለት ነው አታነሳልኝም። ከዛ ከአርባ ምንጭ ለእኔ ስልክ ተደወለ። ላፈላልጋት ሞከርኩ። ቤት መጣሁ፣ አንኳኳው፣ የለችም። ትላንት ደወልኩኝ። በእርግጥ ትላንት ቤት አልመጣሁም። ከዛ በቃ ሁሉም ነገር ከአእምሮ በላይ ሲሆንብኝ ማለት ስልኳን ማልሰራ ሲለኝ በቃ በር ሰበርኩኝ፣ ገባሁኝ እና እያንዳንዱ እየተፈጠረ ያለው ነገር ምንም ግራ እየገባኝ ነው። በቃ ከማን ጋር ነን በቃ እናንተ ማወቅ አለባችሁ ብዬ ስላሰብኩኝ ነው። እና በጣም ሁሉም ነገር ግራ ሲገባኝ ሰላምንም ጠራኋት። አላቅም ማለት እሷንም እዚህ ነገር ውስጥ ማስገባት ነበረብኝ አልነበረብኝም አላቅም። ብቻ ሁሉም ነገር ግራ ያጋባል። ቤትም የለችም። እሻውን የት ሄደች ይባላል። በእርግጠኝነት ደግሞ አንድም ነገራችሁ ነገር ሄሉ ላለፉት ሳምንታቶች ከዛ ልጅ ውጭ ምንም በቃ ማለት ያን ልጅ ያስተዋወቅኳት ሌላ ምንም ነገር አልነበረም። እኔ ሁሉም ነገር በቃ ከአእምሮ በላይ ሆኖብኛል። የሆነ ነገር ቢፈጠር አንተ ባመጣው ነገር እንዳትሉኝ ነው ቪዲዮም እየሰራው ያለሁት። ሲጀመር በቃ እሷም ልክም አልነበረችም። ሰሞኑ በቃ ቲክቶክ ላይ ምናምን አንዳንድ እንትን የምትላቸው ነገሮች እያየሁ ነበር። ብቻ በጣም ጨንቆኛል። ምን እንደማደርግ አላውቅም። እስኪ እሷ ትምጣና እኔ ግን በእርግጠኝነት አንድ እየታየኝ ያለው ነገር ምንድን ነው? ይሄ ልጅ የሆነ ነገር አድርጓታል። በቃ የሆነ ቦታ ወስዷታል ወይ የሆነ ነገር አድርጓታል። በጣም ሁሉም ነገር እኔ ለማሰብ ራሱ እኔ አሁን ቤተሰቦች ናቸው የላኩኝ። እሺ ምን ልበላቸው? ምንድን ነው እየተፈጠረ ያለው? ቆይ ማለት አንድ ሴት ልጅ ቤቷ የለችም ማለት ምን ማለት ነው? ደግሞ በእርግጠኝነት እንደምነግራቸው ማለት ነው ከእሱ ውጭ ይህንን ነገር ማንም አያደርገውም። በእርግጠኝነት በቃ እሱ ወይ አስገድዷት የሚሆን ወዳ ደግሞ ትሄዳለች ብዬም አላስብም። እና እኔ ምን እንደማደርግ አላውቅም። ከምንም በላይ ቤተሰቦቿ በጣም እየተጨነቁ ነው። እኔ አላውቅም። ብቻ ሰላም ትምጣና እኔ አላውቅም። አንዳንዴ ነገሮች ሁሉም ነገር ይደራረባል። ሄሉ ጥሩ ጊዜዋ ባልሆነ ሰዓት እንደዚህ ነገር መፈጠሩ ወይ ሰላም መጣሽ? ይኸውልሽ ሁሉም ነገር እኔ ግራ እየገባኝ ነው። ለ2 ቀን ልጅቱ ስልኳ እየሰራ አይደለም። ከዛ በላይ ቤተሰብ እኔ ከላይ ይደውላል። በሩን ሰብሬ እኮ ነው የገባሁት። የለችም ሄሉ የለችም። እሺ ምንድን ነው? እሺ እኔ እኮ ይኸውልሽ ለአንቺም እኮ እኔ ምን እሰማለሁ? ምንም አልሰማሁም እኮ ግን ለአንቺ ደውላልሽ ከሆነ ብዬ እኮ ነው እንጂ አንቺን ማስጨነቅ ፈልጌ አይደለም። ስልኳ እኮ አይሰራም። በእናትህ ከ2 ቀን በፊት አብረን ነበርን እኮ እኔም እኮ ይኸውልሽ እኔ እንደዚህ አይነት ነገር እንደማልወድ ታውቃለህ። ሰላም ነሽ? ብቀልድ እንደዚህ ሁኚ ታገኘኛለሽ? ወዲያ ጀምሮ ስልኳ አይሰራም። ይኸውልሽ አሁን እኔ እያሰብኩ ያለሁት ምንድን ነው እዚህ ጋር እንደውልለት አይተሽ ከሆነ አላውቅም። የሆነ ልጅ መጥቷል ሰሞኑን በቃ ህይወታችን ላይ እና ይሄ ልጁ በቃ ምንም የሆነ ያሟል። ገብቶሻል አይደለ? የመጣበት መንገድም ደስ አይልም። ያሟል። እኔ ከሱ ራስም አልወርድም። እንደውላለን። በእርግጠኝነት ከሱ ያልፍ አሁን ራሱ የደወል እኔ አጣርቼ ደውልላችኋለሁ ብያለሁ። በእውነት እኔ እኮ እንደውል ጊዜ ማን ነው እሱ? እኔ አሁን ማንስ ብትይኝ ማን ብዬ እነግርሻለሁ? አሁን ስለሱ ማለት አንዳንዴ ስለምንም ነገር ራሱ ስለሱ ማውቀው ነገር የለኝም። ማርያም ምንም ባልሆነች በእግዚአብሔር ሉል በእናትህ እኔ በጣም ደንግጫለሁኝ። ለማሰብ እየሞከርኩ ነው። ሰላም እኔ እኮ አንቺ ጋር የደወልኩት ቢያንስ እንደውል ጊዜው
ታውቂያለሽ ቢያንስ ለአንቺ ቤት ልታድር መጣ ምናምን ብዬ ነበር። ግን ደግሞ ሄሉ ማለት ነው አንድ የምነግርሽ ነገር ስልክም በዚህ ልክ ዘግታ አታውቅም። ስለዚህ አሁን አሚ አንተም ካሜራውን ዝጋውና በቃ ያለን አማራጭ ልጁን ማፈላለግ ነው። ስልክ ስጭኝ እሺ ልሞክር። ስልክ በእርግጠኝነት አንድ የምነግርሽ ነገር ማለት ነው ከሱ ውጭ እቺ ነገር ማንም ስለማያደርጋት ነው ደግሞ ማለት ነው። አሳየዋለሁ እኔ ፎክሮ ስለሄደ ነው አይደለ እንደዚህ አይነት ነገር የሚያደርገው። ወንድ ማን እንደሆነ እንተያያታለን። እኔ አሁን እዚህ ጋር ማዘንም ምን ማለትም አልፈልግም። ሁሉ ነገር ዋጣርቂ From the very first moment, there is care in those early days and the tiny milestones she watched over. From the very first moment of care, Dettol is by her side. I feel like I'm slipping away, and I don't know how, and I don't know when. The dark has me again, and it calls me now, and it called me then. Time keeps taking my words from me. Take me where it doesn't hurt. Take me home tonight. Do-do-do, do-do-do. Do-do-do, do-do-do. I feel like I'm dreaming again, but it takes some time for the sun to rise, and then the dark will be my friend, and I will be strong, and it will be better if I wind up by your side. Yeah, it will be forever. Take me home tonight. Take me home tonight. Take me home tonight. ቤተሰብ እነፈለናቸው ከምንም በላይ ደግሞ የነሱ ነገር ነው በጣም እያሳሰበኛሉ። ሄሎ አዲስ ላውድ ስቴክ አዎ ነኝ። ማን ልበል? ማን አንተ ምን ትሄነህ አይደለ? ምን ማን ነው? ምን ትሄነህ አይደለ? እንዴ አንተ ጭራሽ ለእንደዚህ አይነት ነገር ለእንደዚህ ደፍረ ለእንደዚህ አይነት ነገር በቃ ጭራሽ ዘጋው። ተዘጋ። መልሰሽ ደውይለትና ሎኬሽን ላክልኝ በይው። እሄድለታለሁ፣ ችግር የለውም። ነገር አርጓት እሱም ሰው ሆኖ እሱም ወንድ ሆኖ እንደዚህ አይነት ነገር ያደርገ። ሎኬሽን መልሰሽ ደውይለትና ሎኬሽን ላክልኝ ያለበት እሄድለታለሁ። ሄሎ አንተ ይኸውልህ ወንድ ነህ አይደለ? ሎኬሽኑን ላከውና እመጣልሃለሁ፣ አሳያለሁ። ተረጋጋ። የሆነ ነገር ያረጋል። ላከው፣ ችግር የለም። ቴክስት አድርግልኝ። ተነስ
እንዴት ትመታታለህ እሷን? አንተ እሰራልሃለሁ። እሺ እሰራልሃለሁ። ልቀቀኝ፣ ልቀቀኝ። ወንድነትን ታሳይ። በጣም ውሻ ነህ። እሺ ሄሎ አለን፣ እኛ አለን። ችግር የለውም እንዳትፈሪ።